የግል ወሲብ መሃንነትን ያመጣል ወይ? ይሄ የብዙ ወንዶች ጥያቄ ነው። አንድ ወንድ በየቀኑ ሴጋ የሚመታ ከሆነ በዛ የሚረጭ ከሆነ ምን አይነት ነገሮች ይፈጠራሉ የሚለውን እንረዳ። አንደኛ እድገታቸውን የጨረሱ ስፐርሞች እንዳለ ቶሎ ቶሎ ከስር ከስር እየተወገዱ ነው። ከዛ ጋር ተያይዞ ከእርካታ ጋር የሚመጣ የሆርሞን መዛባት አለ። ቴስቶስትሮናችሁ ዝቅ ይላል። ኤልኤች የምንላት ሆርሞን ስፐርም እንዲመረት የምታደርገው ሆርሞን ራሱ ዝቅ ይላል። ስለዚህ በዛ ሰዓት ስፐርማችሁ ቢታይ ኳሊቲው ዝቅ ሊል ይችላል፣ ብዛቱ ሊቀንስ ይችላል፣ እንቅስቃሴያቸው ራሱ ሊቀንስ ይችላል። ግን እንድትረዱ የምፈልገው ነገር ሰውነታችሁ ቶሎ ሪከቨር ያደርጋል፣ ይመለሳል። ማለትም ለ3 ቀን ለ4 ቀን ይህንን የግል ወሲብ ብታቋርጡ ሆርሞናችሁም ወደ ነበረበት ይመለሳል፣ ስፐርምም ኳሊቲውም ብዛቱም ወደ ነበረበት ይመለሳል። የግል ወሲብ መሃንነትን አያመጣም። ይሄንን ስል ግን የግል ወሲብ ጉዳት የለውም እያልኩ አይደለም። በቋሚነት እንደዚህ ለረጅም ጊዜ የግል ወሲብ የምታዘወትሩ ከሆነ አንደኛ ከሴት ጋር እርካታን አታገኙም። ለሴት ራሱ ብልት የማይዘጋጅበት ጊዜ ሊደርስ ይችላል እና ከዛ ጋር ተያይዞ የሚመጡ ሆርሞን መዛባቶች ብልት መቆም ላይ ችግር ሊያስገጥሙ ይችላሉ። ስለዚህ የግል ወሲብ የሚበረታታ ነገር ኦር ደግሞ ዴይሊ መደረግ ያለበት ነገር አይደለም የሚለውን እንድትረዱ ፈልጋለሁ።